بعض المتأثرين، أحببت يعني من خلال منصتك أني أبين به الموقف أو موقفنا يعني. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ይህንን ከሰማው በኋላ ልጁ አላውቀውም ሸክስያን ወላ ሐታ በሚዲያ ራሱ አላውቀውም። ሐቂቀተን ይሄ በውስጥ ተልኮልኝ ነው። ሙዓዝ ነዚፍ የሚባለው ልጅ እንደዚህ ብሏል የሚል ነገር ሲላክልኝ ነው ያገኘሁት። ልጁ ራሱ አላውቀውም ማካሄዱ ምናምን። ከዛ በኋላ ግን ያው ስሙን ይዤ ቲክቶክ ላይ ፈልጌዋለሁ እና ያው ምናልባት ከዚህ ንግግሩ ግልጽ እንደሆነልኝ፣ ምክንያቱም እነዚህ አዝሃርዮች እነዚህ ሙደጀናዎች ጋር እንደዚህ አይነት አላቃ ካለው ያው ሚነል ሙተሰሊፋ እነዚህ ሙደጀናዎች ጋር ከነሱ ጋር መኻኒስ አልአሻዒራ ማለት ነው ከነሱ ጋር እንደሆነ ግልጽ የሆነ ነገር ነው። ራሱ ነው እንግዲህ ይሄ ግልጽ ያደረገው። እስቲ የሚለውን ነገር እንስማና ከዛ በኋላ ኢንሻአላህ የሚናገራቸው ነገሮች ላይ ተልክ እናደርጋለን። نحن والله كأهل السنة والجماعة أبدا لا نقبل بمنهجية التسرع في التبديع وإذ حتى في التكفير እያለ ያለው እኛ እንደ አህለ ሱና ወልጀማዓ በተብዲዕና በተክፊር ላይ ተሰሩዕ መቻኮልን ይህ ነገር አንፈቅድም እያለ ነው። በመጀመሪያ አህለ ሱና የሚለው ነገር ያው ሁሉም ጀማዓ አህለ ሱና ነኝ ብሎ ይሞግታል። ሐታ አሽዓሪያዎች አህለ ሱና ነን ይላሉ፣ ሌሎችም ማለት ነው። አንተ አይጠፋህም ሐታ በዘመናችን ሰለፊያ ነን የሚሉ ቡድኖች ስንት አይነት እንደሆኑ ማለት ነው። አንተ ከየትኛው ነህ? ከረቢዕ አልመድኸሊ ጀማዓ ነህ? ከአልሐዝሚ ጀማዓ ነህ? አልሐጁሪ ጀማዓ ነህ? ከማህሙድ አልሐዳድ ጀማዓ ነህ? ከየትኛው ሰለፊያ ነህ አንተ ራሱ? በመጀመሪያ ደረጃ ይህ ሁሉ ኺላፍ ሐታ በሀገራችን ባሉ ዱዓቶች መካከል ያሉ ኺላፎች ይታወቃሉ። አንተ ከነማን ነህ? ኢኽዋን ከሚሏቸው ከነዛ አንተ ራስህን እንኳን ከየትኛው እንደሆንክ ያኒ ግልጽ ብታደርግ መልካም ነው። ምክንያቱም አህሉ ሱና ወልጀማዓ ማን ነው? አህሉ ሱና ወልጀማዓ ቀጣይ የምትለው እንስማ። لا، وفي تكفير أئمة الكبار مثل النووي أبو حنيفة والسويط رحمه الله تعالى. طيب ዘወትር የሚያነሷቸው ሰዎች ስማነሳ ያው እነዚህ በእነሱ ጋር ትልቅ በቃ የሚመዙት ካርድ ነው። ፉላን ፉላን ፉላን። ከአቡ ሐኒፋ ብንጀምር አቡ ሐኒፋ ሙብተዲዕ እንደሆነ ኢጅማዑል ዑለማ ተዘግቧል። በዘመኑ የነበሩ ዑለማዎች ከሱ በኋላ የመጡ ዑለማዎች ጀርህ አድርጎታል። እኔ ወይ ከሊ ሼኽ ወይ መሐመድ ብኑ ሸምሰዲን ወይ አልኹለይፊ የሆነ ሰው ጀርህ የሚያደርገው ሰው አይደለም። ምክንያቱም ዘመኑ ያለፈ በጣም የጥንት ሰው طيب ዑለማ ጀርህ ወተዕዲል ያገኙት ሓሉ ምንነቱ በያን ያደረጉ ከአቂዳ አንጻር ከፊቅህ አንጻር ኢማም አህለ ራእይነቱ የተገለጸበት ሙርጂ እንደሆነ ኢማሙል ቡኻሪ ገልጿል። እንዴ ኢማም አህመድ ሌሎችም ጀርህ አድርገውታል። ኢማም ማሊክ በል አንዳንድ አኢማዎች ከእስልምና አስወጥተውታል። ይህን ታውቃለህ? طيب ስለዚህ ከማን ጋር ነው አንተ ክርክር? ከአኢማዎች ጋር ነው ወይ ከመሐመድ ብኑ ሸምሰዲን ጋር? ሌላው አነዋዊ በተመለከተ ነው። አነዋዊ አሽዓሪ ነው። አሽዓሪ እናንተ ያንተ ሐል ባላውቅም እነዚህ ገብተው የምታወድሳቸው ሰዎች አሽዓሪዎች አህለ ሱና ናቸው ብለው ያምናሉ። አህለ ሱናዎች ሶስት ፍረቅ ናቸው ብለው የሚያምኑ ናቸው። አህለ ሱናዎች አህሉል ሐዲስ፣ ማትሪዲያ፣ አልአሽዓራ እነዚህ ልክ አቡ ዑመር አልዓቢስ እንደገለጸው ማለት ነው የሚያምኑ ሰዎች ናቸው። አንተም እንደዛው ነህ። የኛ ሀገር የሚከታተሏችሁ በንጽጽር ስም በምናምን የምትሰበስቧቸው ሰዎች እንዲያውቁ ማለት ነው ግልጽ አድርጉ። አሽዓሪዎች እነዚህ እናንተ ዘንድ ሙብተዲዕ ናቸው ወይስ አይደሉም? አነዋዊ አሽዓሪ እንደሆነ እብን ዑሰይሚን ተናግረዋል። ሼክ አብዱልከሪም አልኹደይር ተናግረዋል። ሙሐመድ ብን ሃዲ አልመድኸሊ ተናግረዋል። ሌሎችም ወሊድ ሰዒዳን ሁላ ሳይቀር ይሄ በጣም በቃ የምትሰቃቀሉት ማለት ነው ሙተናቂድ የሆኑ ንግግሮች የተናገረው ሐታ አሽዓሪዎች በመክፈር ላይ ኺላፍ አለ እያለ ሲናገር የነበረው ሌሎችም በርካታ ዑለማዎች አሽዓሪ እንደሆነ ተናግረዋል። አሁን ከእናንተ ጋር የሚቀረው ሕዋር ምንድን ነው? አሽዓሪዎች ሙብተዲዓዎች ናቸው ወይስ አህለ ሱና? ወደዛ ትመጣላችሁ። በአህለ ሱና ስም በንጽጽር ስም ኢንሻአላህ ብዙ ነገሮች እየሰተራችሁ የምትቀጥሉ አይመስለኝም ከዚህ በኋላ። ለአሽዓሪ ነው አሽዓሪ ሆኖ ግን አህለ ሱና ነው ካላችሁ ማሻአላህ አሽዓሪዎች አህለ ሱና ሆኖ ማለት ነው። ዑለው ኢንካር ያደርጋል አህለ ሱና ነው። መውሊድ ይፈቅዳል አህለ ሱና ነው። ሲፋት ኢንካር ያደርጋል፣ በጀህሚዮች ተፍሲር ይፈስራል አህለ ሱና ነው። እስቲጋሳ ይፈቅዳሉ አህለ ሱና ነው። በስ ማን ነው ሙብተዲዕ? መሐመድ ብኑ ሸምሰዲን እሱ ሙብተዲዕ ነው። እነዚህ አሽዓሪዎች እነዚህ ሰዎችን በአቂዳ እያጠመሙ ያሉ ሰዎች ላ አኢማ ነቅተዲ ቢሂም ተመልከት ቀጥል نحن ما نقول ان هؤلاء يعني علماء معصومين من الخطا ولا يخطئون واننا نوافقهم في كل مساله معصوم መሆን አለመሆን ለምን እንደዚህ አይነት ቦታ ላይ እንደምታነሱት ሁሌ ከሚገርመኝ ነገር ነው። معصوم መሆን ያለመሆን ጉዳይ ሳይሆን የኡሱል አህለ ሱና ወልጀማዓ
في الأسماء والأحكام يعني أن تطبيق يمادرق على مادرق قدينه. هل هذا الرجل أشعري؟ هل هذا الرجل مبتدع؟ هل هذا الرجل كافر؟ هل هذا الرجل مشرك أم مسلم؟ ይሄ ነው አሁን አንተ ምን አልክ? አኢማዎች ናቸው አልክ። አኢማዎች ናቸው። በነገራችን ላይ በዚህ ጉዳይ ላይ ሐታ አንተ ወላ ሌሎቻችሁ ማለት ነው እንዲሁ በዛሂር መሻይኾቻችን ከመጥሏቸው መካከል ሼኽ ሷሊህ አልዑሰይሚ النووين إمام مالت بتملكته من እንደሚል ላሰማ قال الإمام النووي رحمه الله تعالى الحديث 20 هل سبق علقنا عليها الإمام النووي تذكر التعليق؟ نعم علقنا عليها. قال الإمام النووي ذكر الشيخ فهد بن حمين أنه كان يقرأ على الشيخ عبد العزيز بن عبد الله بن باز رحمة الله على الجميع فقال قال الإمام النووي فقال قال الحافظ النووي أو نحوه لأن النووي ليس إماما من كل وجه فالإمام هو الذي يقتدى به من كل جهة ولذلك الداعي يقول اللهم اجعلنا للمتقين إماما يعني صالحا للاقتداء من كل جهة اعتقادية أو قولية أو عملية والنووي رحمه الله تعالى في باب الاعتقاد له مسائل خالف فيها طريقة أهل السنة والحديث እንደሰማችሁ እንግዲህ ሼኽ እብን ባዝ አጠገባቸው ቂራአት እየተቀራባቸው الإمام النووي ሲባል ይህ ነገር ኢንካር ያደርጉ ነበር። አልሐፊዝ በሉ ምክንያቱም ኢማም የሚባለው ሚን ኩሊ ጂሃ ከሁሉም አቅጣጫ አንተ አርአያ አድርገህ ልትከተለው የምትችለው ሰው ነው። النووي አሽዓሪ ነው አቂዳው። ስለዚህ ኢማም አይባልም። አሁን ብዙ ጊዜ እነዚህ ሰዎች እንዴት ነው የሚሉ ሙሐመድ ብኑ ሸምሰዲን يطعن بأئمة المسلمين ይላል። በቃ እንደዚህ የሆነ ሱራ ይሰጣል። ልክ أنه يتكلم على الدارمي على إمام البخاري وإمام أحمد ላይ የሚናገር ይመስላል። ابن تيمية ላይ የሚናገር ابن القيم ላይ የሚናገር እነዚህ አህሉ ሱናዎች ላይ አንተ እንዲህ አይነት ነገር እንድትቀርጽ ማለት ነው እነዚህ አኢማዎች ናቸው ይላል። طيب ይኸውልህ እነዚህ ዑለማዎች ናቸው መከተል አለብን እንደዚህ አይደለም የምትነግሩን። እኔ አሁን እብን ባዝን በዚህ ይከተላቸዋለሁ። النووي ምን አይደለም ኢማም አይደለም። طيب ምን ትላለህ በዚህ ጉዳይ ላይ? ያኒ መሻይኾች ፈትዋ መከተል አለብን። ስለዚህ እኔ ኢማም አልለውም። አንተ ግን الشيخ ابن ባዝን خلفሃል። على فكرة የተለያዩ ቦታዎች ላይ ብትፈልጉ ማለት ነው እብን ባዝ النوويን ኢማም ያለበት ቦታ ታገኛላችሁ። حتى በዚህ ጉዳይ ላይ ተጠይቀው ሁላ የተናገሩበታል። ነገር ግን ይህ ጡላቦቻቸው የሚያስተላልፉልን ነው። ሩበማ የመጨረሻ ንግግራቸው ሊሆን ይችላል። ከእብን ባዝ ተማሪዎች መካከል حتى عبد العزيز الرئيس ይህንኑ ምስክርነት ሲሰጥ ተመልከቱ፣ ራሳቸው አዳምጡ። يشترط في الرجل حتى يقال إنه إمام أن يكون سلفي الاعتقاد መስፈርት አስቀመጠ። يعني አንድ ሰው ኢማም ሊባል ዘንዳ አቂዳው ሰለፊ መሆን አለበት። ስለዚህ النووي والسيوطي እነዚህ حتى أبو حنيفة الإمام البخاري مرجئ ብለውታል። السيوطي ሱፊይ ነው የታወቀ። እነዚህ ማን ነው النووي ይሄው እብኑ ዑሰይሚን ሳይቀር ሌሎችም ሼኽ አብዱል ከሪም አልኹደይር ሌሎችም አሽዓሪ ነው ብለዋል። طيب እስቲ ይህን ንግግሩን እንቀጥል። لو كان بحرا في العلوم في شرح الأحاديث وفي اللغة وفي الفقه وليس سلفيا في باب الاعتقاد لا يقال إنه إمام. ደግሞ የሚገርመው ነገር እዚህ ቪዲዮ ላይ እሺ ሰለፊ አይደለም አቂዳው ኢማም አይባሉ። ለዚህ استدلال የሚያደርገው ደግሞ የሼኽ እብን ባዝ ንግግር ነው። طيب النووي ሰለፊ ካልሆነ ምንድነው? ግን አህሉ ሱና ሉት ላይ ነው ሙብተዲዕ ነው ሲባል እሪ አላችሁ። እንዴት ሙብተዲዕ ትላላችሁ አላችሁ። ሰለፊ አይደለም አላችሁ። አሽዓሪ ነው አላችሁ። ታዲያ ሙብተዲዕ አይሆንም ወይስ አሽዓሪ ሆኖ አህሉ ሱና እናንተ ጋር عقيدة سلفية سايهونم أهل السنة يعني قراي قبل. فقد قرئ على الشيخ بن باز رحمه الله على شيخنا بن باز رحمه الله تعالى كلاما للنووي رحمه الله تعالى وقال القارئ قال الإمام النووي قال لا تقل إمام من ليس على الاعتقاد السلفي لا يقال عنه إمام. إمام ابن باز اعتقاد سلفي ያልሆነ ሰው ኢማም አይባልም አሉ። ያውም ስም ተጠቅሶላቸው ኖዊ እየተባለ ማለት ነው። طيب አቂዳው ሰለፊ ካልሆነ ሙብተዲዕ ነው ሲባል ሙሐመድ ብኑ ሸምሰዲን ሙብተዲዕ ነው ስላለ አሽዓሪ ነው ስላለ ለምንድን ነው እንደዚህ ዓለም ሁሉ የምታናጉት? ሰለፊ አይደለም ማለት ወይስ ሰለፊ ከዛ የሆነ ስም አለ ከዛ በኋላ አሽዓሪ የሚባል ነገር አለ እናንተ ከወይ ሙብተዲዕ ሰለፊ አይደለም። طيب ሌሎች ዑለማዎች እንዳሉት አሽዓሪ ነው። ምን ነክቷችሁ ነው? بل يعني نقبل ما وافق الدين ونرد ما خالفه وهذا شيء طبيعي ومعروف ومكانتهم العلمية وقدرهم مرفوع كما هو. ما شاء الله በጣም ኢንሳፍ አለ ማለት ነው። በጣም ኢንሳፍ ሰዎች ናቸው። አንድ ሰው
ከንግግሩ ከተግባሩ ዲን የኻለፈ ነገር ትተዋላችሁ፣ ዲን የገጠመውን ነገር ደግሞ ትይዛላችሁ። ይህንን ተጥቢቅ አድርገው ሙሐመድ ሸምሰዲን ጋር ሌሎችም ሐዳዲያ የምትላቸው ጋር ተክፊር የምትላቸው ጋር ምን የምትላቸው ጋር ረበማ ሐታ እነዚህ የሙዓሲር ሰለፊያዎች አይነት አቂዳ ካለህ ማለት ነው። ምክንያቱም አንዳንድ ሙደጀናዎች ሐታ አንዳንዶች አሽዓሪዎች ናቸው፣ አንዳንዶች ሙፈዊዳ ይሆኑ አሉ። እኔ አላውቅህም አንተን ግን አህለ ሱና ነኝ የምትል ከሆነ ማለት ነው ሙሐመድ ሸምሰዲን በመስአለቱል ቀደር በመስአለቱ አስማኡ ሲፋት መስአለቱል ኢማን ላይ ተውሂድ ላይ ምን ላይ ካንተ ጋር ነው። طيب ሙዓመላ ላይ ነው የኻለፈ አይደለ? ይሄን ነገር ተው። ሌላ ነገር ከሱ ባትይዝ እንኳን ተው፣ ከሌሎች ያዝ ዒልሙ ችግር የለም። ግን ለምን አተው? እነዚህ ለምሳሌ ነዋዊ አላህ Subhanahu Wa Ta'ala በአቅጣጫ የለም ነው የሚለው። አላህ Subhanahu Wa Ta'ala በአቅጣጫ እናውቀውም ማለት ይሄ ነው የአብዱላህ አልሐረሪ አቂዳ። ለሱ ችግር የለውም። ይሄ ቢድዓ በአምስት ይከፈላል፣ ችግር የለውም። የአላህ Subhanahu Wa Ta'ala ባህሪያቶች በጀህሚዮች ኢማሙ ትርሚዚ እንዳሉት በጀህሚዮች ተፍሲር ሲፈስር ችግር የለውም። ከሸሪዓ ያኔ የገጠመውን እንቀበላለን፣ ከሸሪዓ የሚኻለፈውን እንተዋለን ትላለህ። طيب أنت كان نزي قال لهم نزي الترجمة. فالإنصاف يقتضي صح أن نعرف فضل العالم وأخطاءه، يعني ما نأخذ بأخطاء وننسى بحر علمه كله وجله، فاهمني؟ أهل السنة علماء زند كتبديع كالكاي نجروج كم يقطراتشو مككر يا كتابوتشو بذاتنا يعلم صفات من لجر الله أصلنا ميتايو منهجنا ميتايو. هون أنت متكرر لاتشو سوتش عندنا أصلا حتى علماء نقل درجوال مبتدع مهنو لاي أبو حنيفة مالت أن يرى لهم ملايين أئمة الجرح والتعديل أئمة أهل الحديث ما ننتنا برطال أتقبلوا مهم. طيب النووي بزماناتشن يالوتم كذا بفيت ينبروتم أشعريين قالوا إهما نقبل مهل السنة وتساسات انجالاجو. طيب السيوطي سنت الناس انت علموش لذي عندي إن شاء الله فيديو يسر لتال يا كفروا تالو كعلمو تشين توقع له أنت يوم يمسلاجو ما مش مسدين بتشي مسلاجو الله المستعان. صحيح. أما من يجعل بعض هذه المسائل التي أخطأ فيها يعني بعض العلماء أو النووي أو السويطي سببا لتكفيره أو تبديعه بإطلاق كامل، والله العفو أستاذي أبو الحسن، أنا أرى أن هذا غلو أو النووي እንግዲህ እናንተ ወደ መሻይኾች እንመለስ ምትሉን ሰዎች እነዛ መሻይኾች ጋር ስንመለስ አሽዓሪ ነው አሉን። ይሄንን አሽዓሪ እኔ ሙብተዲዕ ነው ካልኩት ይሄ غلو ነው? ይሄ ድንበር ማለፍ ነው? ابن عثيمين عقيدة باسم صفات أهل السنة أيضا لم كمثال يعني مثلا نجعل النووي وابن حجر نجعلهم من غير أهل السنة والجماعة. نعم فيما يذهبان إليه من الأسماء والصفات أيوه ليس من السنة والجماعة. عند سمعتشوت ابن عثيمين طياقي ويطيقاتشوال ابن حجر النووي كأهل السنة وجنو من درجاتشون سيلاتشو ابن عثيمين بعقيدة بأسماء والصفات لاي بأسماء والصفات لاي أهل السنة والجماعة يدلوا مالو. ታዲያ በፊቅህ ነው እንደ ሙብተዲዕ ናቸው የተባለው? ሙሐመድ ሸምሰዲን በፊቅህ ነው እንደ ሙብተዲዕ ያላቸው? ኺላፋችን እኮ በፊቅህ አይደለም። ታዲያ በአቂዳው አህለ ሱና ካልሆነ ሙብተዲዕ ነው ካልኩኝ ይሄ ጉልው ነው እናንተ ጋር? ለምንድን ነው ሙሐመድ ኢብኑ ሸምሰዲን ሙብተዲዕ የምትሉት ታዲያ? ወይስ ምን ሰሚዕቱ الناس يقولون شيئا فقلت ብቻ ነው እናንተ ጋር? የሆኑ የምትወዳቸው ሰዎች አሉ እነሱ ያሉት ነገር አልኩት ብቻ ነው? يعني الدليل يتعلم لا بالإطلاق يا شيخ هكذا يعني ليس من أهل السنة والجماعة. لا نطلق، ولهذا ما قلت لك إن من خالف السلف في صفات الله لا يعطى الاسم المطلق بأنه من أهل السنة والجماعة، بل يقيد يقال هو من أهل السنة والجماعة في طريقته الفقهية مثلا. أما في طريقته البدعية فليس من أهل السنة والجماعة. يعني محمد بن شمسدين እንዳለው ነው ማለት ነው። እሱ እንደዚህ ነው የሚለው በፊቅህ በምናምን ላይ ሻፊዒያ ነው አህለ ሱና ሊሆን ይችላል። ይሄ እዚህ ላይ አይደለም እንግዲህ እሳቸው እያሉ ያሉት አህለ ሱና በኻለፈበት በአቂዳ ጉዳይ ላይ አህለ ሱና ነው አይባልም። ወይም ደግሞ ሙጥለቅ የሆነ አህሉ ሱና እንደዚህ አይባልም። እናንተ ደግሞ እያላችሁ ያላችሁት አህሉ ሱና ነው ብቻ እኮ አይደለም፣ ሚን አኢመቲ አህሉ ሱና ነው። እሱ ጣዕን ያደረገ ሰው ሙብተዲዕ ነው እስከ ማለት ነው የደረሳችሁት። በሱ ሙብተዲዕ ትላላችሁ። እሱ ግን ይሄ ሁሉ አቂዳ አፈራርሶ አሽዓሪ አቂዳ ተከትሎ ያንን በሰዎች መካከል አሰራጭቶ ላ ሰለፊይ ነው አህሉ ሱና ነው خطأ ብቻ ትንሽ የስተት ነው የተሳተተ እናንተ ጋር بس بعض الناس المشككين أو خلينا نضعهم في بين قوسين نضعهم بالجاهلين أو الجهال. نعم. باختصار شديد أتعرف من هو النووي رحمة الله عليه؟ يا أخي هذا إمام، تمام؟ إمام في إيش؟ في الحديث، في الفقه، عنده كتب وعنده مجلدات كثيرة. أياتشو انديت ولموች እንደሚخالف ተመልከት على طريقتهم ማለት ነው። ተመልከት ابن باز እንዴት እንደخالف ابن باز እንደዚህ አይባልም ማለት ومع ذلك አንዳንድ ቦታ ላይ ኢማም ሲሉት ወይም ደግሞ ይሄን ነገር ተጠይቀው አለ
ከመሆኑ ጋር ግን መሻይኾች እንግዲህ ሼክ ሷሊህ አልዑሰይሚን ዑለማዎች አይደል እያላችሁ ነው ያላችሁት፣ እሳቸው ነቅል አድርጓል ከሼክ እብን ባዝ ማለት ነው። ወከዛሊክ ትልሚዝሁ አብዱልአዚዝ አልረይስም ቅድም እንዳሰማኋችሁ ኢማም አይባልም። አየህ ዑለማዎችን እየኸለፍክ እንዳለ። بعدين تعال ابو حنيفه من ابو حنيفه امام يا اخي من ائمه المسلمين، واحد من اهم من المذاهب الاربعه. انت على الاقل حتى ان اردت ان تبدعه وتكفره يعني ما ادري يعني على قولهم تبيعها يعني. አቡ ሐኒፋ ታላላቅ አኢማዎች ጀርሑ ተዕዲል አኢማዎች ሙብተዲዕ ነው ብለዋል። ይሄው እንደምታዩት ኪታብ ላይ አልኢማም አልቡኻሪ ታሪኹል ከቢር ኪታብ ላይ ካነ ሙርጂእ ነበር ይላል። ሰከቱ ዐንሁ አርራኢህ ወአን ሐዲሲህ ራእዩንም ሐዲሱንም ተተውታል። ኩቱቡ ሲታ የቱ ጋር ነው? አቡ ሐኒፋ አንድ ሐዲስ አለ፣ አንድ አህሉል ሐዲስ በአጠቃላይ ተተውታል። ይህ ሙሐመድ ሸምሰዲን ወይም ደግሞ መሕሙድ አልሐዳድ የሚናገርበት ርዕስ አይደለም። አቡ ሐኒፋ በዘመኑ የነበሩ ታላላቅ አኢማዎች ከሱ በኋላም የነበሩ አኢማዎች አስጠንቅቀዋል። ከቢድዓው ከኢርጃው በል ከኩፍር 2 ጊዜ እስቲታባ ተደርጓል። ይሄ ሁሉ ኪታቦች እንዳለ በርካታ ኪታቦች ውስጥ የተዘገበ ነገር ነው። ምንድነው የምትሉት? እናንተ ዑለሞች እነማን ናቸው? መስአላው እናንተ ዘንድ ያኒ ቀጥዒ ነገር ነው። ሐታ ይሄ ሁሉ አኢማዎች ጣዕና አድርገውበታል። ሐታ ኢብኑ ተይሚያ የሚመስክረው ከሙተአኺሮች ከዘመናችን መሻይኾች በጣም በርካታ ማስረጃዎች ማምጣት ይቻላል። አለል አቅል እንደው በጣም ተናዙል እናደርግ ከተባለ ሙኽተለፍ ፊህ ነው። አንተ በዚህ ሰውዬ ላይ እንዴት ተብዲዕ መስአላ ወላ በራ እንዴት ትገነባለህ? እንዴት አኢመቱል ሙስሊሚን ብለህ እሱ ሙብተዲዕ የሚል ሰው ሙብተዲዕ ነው እያልክ ከእንደዚህ አይነት ሙንሐጥ የሆኑ ሰዎች ጋር ትሰበሰባለህ? የታለ ኢንሳፍ ዓድል ምናምን የምትሉት? አኢማዎች የተናገሩበት ተብዲዕ ያደረጉት ኢጅማዕ ነቅል የተደረገበት ሰው ሙሐመድ ብኑ ሸምስዲን እነዛ አኢማዎች ሲከተል እንዴት ነው ضلال የሚሆነው? እንዴት ነው ቢድዓ የሚሆነው? حتى يعني راجحنا مرجوح مسألة كون أن أنت زند بيانس مرجح هنا نجر حتى بتنازل مالت مرجح هنا قولي أذن كون بلو 4 شخص عنده منزلة عظيمة كبيرة في الفقه، تمام؟ بعض الانقدادات والانتقادات المنسوبة إلى بعض في الآراء العقدية وما إلى ذلك بعضها منسوبة، بس ما أحطه في مسألة إني ما أترحم عليه. لا يا رجل، أنت تتكلم عن قرون كاملة كلها أخطأت يعني. በእያንዳንዱ ቀርን ላይ በእያንዳንዱ ዘመን ላይ ይህንን ሐቅ የሚናገሩ ሰዎች አሉ ብያለሁ። በዚህ ዘመንም ከዚህ ከኛ በፊት በነበሩትም ይህንን ነገር ያውቃሉ። ዑለማዎች ዘንድ የታወቀ ነገር ነው። እናንተ ይህንን መሸፋፈን ትፈልጋላችሁ፣ እንዲታወቅ አትፈልጉም። خلاص እኮ አልኩ። ይህ የጀርሑ ተዕዲል መስአላ ነው። ሁልጊዜ እንደምትሉት እናንተንም የጀርሑ ተዕዲል አኢማዎች ተናግረው ዘግተውታል። ትቀበላለህ ወይስ አትቀበልም? አይ እኛ ከዛ በኋላ የመጡ መሻይኾች ኢንሳፍ አላቸው፣ ሙሐቅቅ ናቸው፣ እንደዚህ ናቸው፣ እነዛ በድለውታል፣ እነዛ ሐሰድ አለባቸው ምናምን የምትል ከሆነ ይሄ ሌላ ሸእን አላችሁ ማለት ነው። አማ ሙሐመድ ብኑ ሸምስዲን اتبع الآثار የአኢማዎች ሁክም ነው የተከተለው እንጂ የራሱ ነገር አይደለም ያመጣው። أنا ومن على شاكلتي نحن ندافع عن النووي وأبي حنيفة والسويطي من الظلم والغلو، مع أننا بكامل يعني اعترافاتنا بأنهم بشر يخطئون ويصيبون. ومن على شاكلتي የሚለው ተመችቶኛል ሐቂቃ ማለት ነው። نعم أنتم تدافعون عن الأشاعرة وعن المرجئة وعن يعني الجهمية عباد القبور من እነዚህ استغاثا بفقد استغاثا تدافعون። ይሄ ታወቀ ነገር ነው። ኢንሻአላህ ይሄ ደግሞ ተህዲር እናደርጋለን። እናንተም እንግዲህ ባላችሁበት على شاكلتكم። ደግሞ ለምንድን ነው ስዊጢ የሚለው አልገባኝም። ኢንሻአላህ በእነዚህ አይነት ባቦች ላይ አስለን እነሱ እንደሚሉት በእነዚህ የአህለ ሱና አሽዓሪያ ማትሪዲያ አንድ ላይ ነን ብለው የሚያምኑ ከነሱ ጋር ነው ተሰልፈው በበስ ሙባሽር እየገቡ ማሻአላህ። ስለዚህ ኢንሻአላህ እኛም ደግሞ መልስ እንሰጣለን ማለት ነው፣ ሰዎች እንዲያውቁ። ምክንያቱም ለበለብስ ነው ብዙ ነገር ዑለማ በሚል አንዳንድ ነገሮች በያን የሚደረጉ ነገሮች ይኖራሉ። ቀጣይ ቪዲዮ ላይ የሙዓዝን ንግግር ላይ ተዕሊቅ አደርጋለሁ። ይሄኛው እንግዲህ በዚህ መልኩ እንዳይረዝም አሁንም ራሱ ረዝሟል ኢንሻአላህ። ሌላው እዚህ ጋር አንዳንዶች የተጠቀምኳቸው ነገሮች ለኢልዛም ናቸው። ፉላን ሙብተዲዕ ነው ወይም ደግሞ አይደለም ምናምን የሚባሉ መሳሎች በተቅሊድ የሚሆኑ ነገሮች አይደሉም። ሼክ መሐመድ ብኑ ሸምስዲን እያንዳንዱ ነገር በመረጃ በያን አድርጓል። ላ ቃለ ሼክ ፉላን በማለት እነዚህ ነገሮች መመለስ አይቻልም። ዒልም ካለ ያመጣቸው ነገሮች በዒልም መመለስ አለብህ፣ በማስረጃ መመለስ አለብህ። እንደ ወሊድ ሰዒዳን የመናኸሪያ ዱርዬዎች ወይም ደግሞ መንገድ ላይ ያሉ አንዳንድ አኽላቃቸው የተበላሹ ልጆች የሚሳደቡት አይነት ስድብ ከልብ ምናምን እያልክ እንደዛ አይደለም ረድ የሚደረገው። በዒልም ሙሐመድ ብኑ ሸምስዲን እያንዳንዱ ነገር ተሕሪር አድርጎ በማስረጃ በቀዋዒድ አህለ ሱነት ወልጀማዓ አስቀምጦላቸዋል። ዒልም ካላችሁ መልስ ስጡት።
ኢንሻአላህ በሌላ ቪዲዮ የሙዓዝ ንግግር ላይ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።